ትግራይ ውስጥ ያሉ ወጣቶችን በሙሉ መንጥረ ማጥፋት አለብህ። ለምን ዘገያችሁ ነው? ለምን በሶስት ቀን ሁለት የሆነ በቀን 5 6 7 ጊዜ ነው መደብደብ ያለበት? አብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ለዚህ ነው የምናገረው፣ አረመኔያዊ በሆነ ጭካኔ ነው ልንጋፈጣቸው የሚገባው። አረመኔያዊ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው። የህዝብ የኦሮሞ ጠላት ነው። የህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። የኢትዮጵያ መከላከያ ሰራዊትና የጸጥታ አስከባሪዎች አስቀምጥ እምቢ ካለ በጥይት ማለት በአካል እንዳይኖር እንደ መዋቅር እንደ ተቋም ሁለት እንዳስተሳሰብ ወያኔነት ይበላሳሰብ መኖር የለበትም። እንዳስተሳሰብ ራሱ ሰዎች ወያኔ ሲሉ በስማ መባል አለበት። እነዚህ ሰዎች ከጀሃነም ያመለጡ ሰይጣኖች ስለሆኑ በምድር ላይ ሰው መስሎ መኖር የለባቸውም። ሰው ሆኖ እንዲኖሩም ልንፈቅድላቸው አይገባም። ወደ ጀሃነም ልንመልሳቸው ይገባል። ቀበሩት። በቃ ይሄን ወያኔ መቀበር አለበት። ጸረ ኢትዮጵያ ነው፣ ጸረ ኦርቶዶክስ ነው፣ ጸረ ሙስሊም ነው፣ ጸረ ፕሮቴስታንት ነው። ስለዚህ የፈረንጆቹ ቡችላ ነው። ይሄ ቡችላ ነው። ይሄ ወያኔ ካንሰር ነው፣ ነቀርሳ ነው። በምንም አይነት አኳኋን በዘዴ አሳም መብላት በብልሃት ይላል ያገሬ ህዝብ። በዘዴ አንድ ወያኔ ሳይቀር ምንጥር አድርገን ምናጠፋበትን ፕሮግራም ማካሄድ አለብን። ስለዚህ የሚያስፈልገው ምንድነው? እርዳታውን መቆለፍ ነው ጦርነት እንዲቆም ለማድረግ። ስለዚህ የሚያስፈልገው ምንድነው? እርዳታውን መቆለፍ ነው ጦርነት እንዲቆም ለማድረግ። ትግራይ ውስጥ ያሉ ወጣቶችን በሙሉ መንጥረ ማጥፋት አለብህ። ለምን ዘገያችሁ ነው? ለምን በሶስት ቀን ሁለት የሆነ በቀን 5 6 7 ጊዜ ነው መደብደብ ያለበት? አብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ለዚህ ነው የምናገረው፣ አረመኔያዊ በሆነ ጭካኔ ነው ልንጋፈጣቸው የሚገባው። አረመኔያዊ በሆነ ጭካኔ ለትግራይ ለተፈናቀሉ ነው የሚለው ዜናው። እኔ ምን ዜና አልሰማም። ለጨፍጫፊ ቡድን ለመርዳት ምንም አይነት ህሊና የሌለኝ ሰው መሆኔን በዚህ አጋጣሚ መርዳት እንድትረዳ። ያስቀየምኩት ወገን ካለ ያስከፋሁት ወገን ካለ በድጋሚ ይቅርታ ጠይቃለሁ። ታውቃላችሁ እንደ ክፋታችን ቢሆን እኮ አሁን በገጠመን መከራ ኤርትራና ትግራይ ግንባር ፈጥረው ቢሆን እኮ አማራውና ኦሮሞ ነደደ ነበር። ግን እግዚአብሔር አሰራሩን ስለሚያቀበት አጠማመዳቸው። ትግራይ ውስጥ ሲቪሊያን በአውሮፕላን ድብደባ ተደበደቡ ምናምን ተብሎ መታሰቡ እርምት መወሰድ መቻል አለበት። ሲቪል የሚባል የለም ትግራይ ውስጥ። ሲቪል የሚባል የለም እኮ እዛ ተዋጊ ነው እንዳለ ሁሉ ከህፃን እስከ አዋቂ ድረስ። አሁን አንተ በግንባር ድረስ ተገኝቼ ውጊያውንም ጭምር እያየሁኝ በሚችለው አቅሜ በሚፈቅደው በጸሎትም ባለኝ መኪናዬን ይዤ ነው የመጣሁት። ባለኝ በመኪናዬ ሰራዊቱንም እያመላለስኩ ማድረግ የምችለውን ሁሉ አቅሜ የሚፈቅደውን እያረኩ ነው። እኛ ማንም ሳይጠይቀን በራሳችን ፍላጎት በራሳችን አቅም በራሳችን ሆነን ወደ ግንባር የተሰለፈን። ከዚህ በኋላ እውነት ለመናገር ጳጳሳትም ሁሉ መዝመት አለባቸው። ለነኝ እንዴት ነው የምናዝነው? ለነኝ እንዴት ነው ኢትዮጵያዊ ናቸው አሁንም ምናምን ወገኖቻችን? በፍጹም አይሰራም፣ አይደሉም። በእሳት መጠመቅ አለባቸው። በእሳት መጠመቅ አለባቸው። በእሳት መጠመቅ አለባቸው። መጨረሻ ላይ ቢያፍራ የሚባል ነገር ወንጀል ነው የተደረገው። ናይጄሪያ ላይ ቢያፍራ የሚለውን ቃል በራሱ መጠቀም ወንጀል ነው። ሞስት ፕሮባብሊ የኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው የምፈራው። ምክንያቱም የደረሰው ጥፋት እንደው ዝም ብለን ይሄንን ስም እያሽሞነሞንን ይዘን የምንቀጥልበትን ሁኔታ የሚፈቅድም ስላልሆነ ማለት ነው። ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበትን ሁኔታ ፈልጎ ይሄንን የክራይም ኢንተርፕራይዝ የሆነ ክልል ፐርማነንትሊ ከነስያሜው ከኖሜንክላቸራው ሳይቀር ሪቪዚት ማድረግ ስለሚያስፈልግ እንደ ፍየል በልተ ጠብሰ በልተ መሞት ራሱ በጣም ትልቅ ነው። ይሄ ጠላት እስካልጠፋ ጊዜ ድረስ ከዚህ በኋላ ረፍት የለንም። የህዝብ የመላ ኢትዮጵያ ህዝብ ጠላት ነው። የህዝብ የኦሮሞ ጠላት ነው። የህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ስለሆነም በጀመርነው ልክ ይሄን ኃይል እጅግ በጀግንነት መንፈስ ልንፋለመው ይገባል ማለት ነው።
ምንም አይነት የጦር መሳሪያ ምንም አይነት ከቢላዋና ከሽንኩርት መክተፊያ ቢላዋ በስተቀር ድምፅ አልባ መሳሪያን ጨምሮ ይህ ህዝብ መታጠቅ መቻል የለበትም ከዚህ በኋላ። ምክንያቱም ኢትዮጵያ የቁስለቷ መነሻ የደሟ መፍሰሻ መነሻ ሁልጊዜም ከዚህ አካባቢ ስለሚነሳ ማለት ነው። ይሄን ማድረግ መቻል ያስፈልጋል። ገና ነገ ነው፣ ዳር እያለቀ ነው። እነሱም እሳቱ እየሞቃቸው ነው። ሲግል ያቃጥላቸዋል። ስለተቃጠሉ እኔ አላዝንላቸው፣ ይገባቸዋል። እኔ ደግሞ ለዶክተር አብይ የምለው የቆየ አባባል አለ። ጅብ ከሚበላ በልተው ተቀደስ ይባላል። እንብላቸውና እንቀደስ፣ እንባረካለን። እነዚህ ሰዎች ወይ ካምፕ ውስጥ ይሁን ወይ ማጎሪያ ውስጥ ይሁን ማስቀመጥም አለበት ብዬ ነው የማምነው። ኢትዮጵያ በጣም ትንሽ ቋት ማይሞሉ በኮታ የሞላን ኢትዮጵያውያኖችን አሸነፉን ማለት ሞኝነት ነው። ዘራፍ አይጠቅመንም። ጎንበስ ብለን አንስተን እናፍርጠው። እንተ ታሪክን ፈድንታል አዱ እንተ ታሪክን ፈድንታል ከኒ ወድኑ ከን ዳይሎ ወድኑ ኒ ዳይሎ ይዶኑ ኢንክ ተሮ ከኒ ሩዋናማ ማለት ያርገኝ ፈድን እኛ ፍትሃዊ ያልነው ጦርነት ራሱም ቢሆን የእግዚአብሔር ፍርድ ነው፣ የእግዚአብሔር ቅጣት ነው። ምንም ጭምር እያየሁኝ በምችለው አቅሜ በሚፈቅደው በጸሎትም ባለኝ መኪናዬን ይዤ ነው የመጣሁት። ባለኝ በመኪናዬ ሰራዊቱንም እያመላለስኩ ማድረግ የምችለውን ሁሉ አቅሜ የሚፈቅደውን እያረኩ ነው። እኛ ማንም ሳይጠይቀን በራሳችን ፍላጎት በራሳችን አቅም በራሳችን ሆነን ወደ ግንባር የተሰለፈ ነው። ከዚህ በኋላ እውነት ለመናገር ጳጳሳትም ሁሉ መዝመት አለባቸው። ለእነኚህ እንዴት ነው የምናዝነው? ለእነኚህ እንዴት ነው ኢትዮጵያዊ ናቸው አሁንም ምናምን? ህዝብ የበላ ኢትዮጵያ ህዝብ ጠላት ነው። የህዝብ የኦሮሞ ጠላት ነው። የህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። የኢትዮጵያ መከላከያ ሰራዊትና የጸጥታ አስከባሪዎች አስቀምጥ እምቢ ካለ በጥይት ማለት ነው። በአካል እንዳይኖር እንደ መዋቅር እንደ ተቋም ሁለት እንዳስተሳሰብ ወያኔነት የሚባል አስተሳሰብ መኖር የለበትም። እንዳስተሳሰብ ራሱ ሰዎች ወያኔ ሲሉ በስማ መባል አለበት። እነዚህ ሰዎች ከጀሃነም ያመለጡ ሰይጣኖች ስለሆኑ በምድር ላይ ሰው መስሎ መኖር የለባቸውም። ሰው ሆኖ እንዲኖሩም ልንፈቅድላቸው አይገባም። ወደ ጀሃነም ልንመልሳቸው ይገባል። ቀበሩት። በቃ ይሄን ወያኔ መቀበር አለበት። ጸረ ኢትዮጵያ ነው፣ ጸረ ኦርቶዶክስ ነው፣ ጸረ ሙስሊም ነው፣ ጸረ ፕሮቴስታንት ነው። ስለዚህ የፈረንጆቹ ቡችላ ነው። ይህ ቡችላ ነው።